ዛሬ ደግሞ እስቲ ቤታችን ቁጭ ብለን ያላስተማር እንግሊዝኛን የምንማርባቸውን ኤአይ ቱሎች እኔ ካራክተር ኤአይ፣ ቻትጂፒቲ። አሁን ደግሞ እነዚህን አፕሊኬሽኖች እንዴት አድርጋችሁ እንግሊዝኛ እንደምትጠቀሙባቸው አሳያችኋለሁ። ተከታተሉ። እሺ፣ በመጀመሪያ ወደ ፕሌይ ስቶር እንሄዳለን። ፕሌይ ስቶር ከገባን በኋላ ሰርች ላይ ቻትጂፒቲ ብለን ሰርች እናደርጋለን። ብለን ሰርች ስናደርግ እንደዚህ አይነት አይካኖች ይመጡልናል። ከሱ ውስጥ ነጭ አይካን ያለችበትን እኔ ኦልሬዲ ኢንስቶል አድርጌዋለሁ። እናንተም ነጭ አይካን ያለችበትን ኢንስቶል ታደርጋታላችሁ። ከዛ ኦፕን ብለን እንደገባን እንደዚህ አይነት ኢንተርፌስ ይመጣልናል። በግራጋ ሁለት ጭረት ያለችበትን ኮርነር ያለችውን እሷን ክሊክ እናደርጋታለን። ከዛ እንደዚህ አይነት ቀጥሎ እንደዚህ አይነት ኢንተርፌስ ይመጣልናል። ከሱ ውስጥ አፕስ የምትለውን ክሊክ እናደርጋለን። ከዛ ቀጥለን በቀኝ በኩል ኮርነር ያለችዋን ጂፒቲኤስ የምትለውን እሷ ውስጥ እንገባለን። ከዛ እንደዚህ አይነት ፊቸር ይመጣልናል። ከሱ ውስጥ ወደ ጎን አድርገን ኤጁኬሽን የምትለዋ ላይ እሱ ላይ ክሊክ እናደርጋለን። ከዛ እሱ ላይ ከላይ ሰርች አይካኑ ላይ ላንጉጅ ቲቸር ብለን ሰርች እናደርጋለን። ከዛ እንደመጣል የመጀመሪያውን ላንጉጅ ቲቸር ስሚዝ የሚለውን እሱን ክሊክ እናደርጋለን። ከዛ ቋንቋ መማር ምንፈልገውን ያስመርጠናል። ስፓኒሽ፣ ፍሬንች። እኛ ግን አሁን እንግሊዝኛ መማር ስለፈለግን እንግሊዝኛ ላይ ክሊክ እናደርገዋለን። ከዛ አረንጓዴ ቀስት ምልክቷን እሷን ከዛ በኋላ ምን ያክል ሌቭል እንደሆንክ ሌቭል የምን እንደሆነ ቢጊነር ነኝ፣ አድቫንስድ ነኝ፣ ኢንተርሚዲየት ነኝ እሱን ያስመርጠኛል። እኔ አሁን ቢጊነር ነኝ ልበለው። ከዛ ስለምን ማውራት እንደምፈልግ ያስመርጠኛል። ስለ ቀን፣ ስለ ቤተሰብ፣ ስለ ምግብ የተለያዩትን ያስመርጠኛል። እናንተ የሚመቻችሁን ትመርጣላችሁ። አሁን ለምሳሌ እኔ ስለ ሀቢስ እና ሊዥር ልምረጥ፣ አራተኛው። ከዛ ጥያቄ ጠይቃችኋል። ሀቢሳችሁ ምንድን ነው? ከዛ ምን አይነት የምትወዱትን ስፖርት፣ የትኛውን ስፖርት ወዳላችሁ ይላችኋል። የዚህን ጊዜ እናንተ እቺ አረንጓዴ ምልክቷን ከድምጽ ምልክቷ አጠገብ ያለችዋን እሷን ትጫኑና I like sports like volleyball and I like playing football because football makes me happy.